ወንድ ልጅ ሊኖራቸው የሚገቡ ሶስት በጣም ኢምፖርታንት ነገሮችን ነግራችኋለሁ። የመጀመሪያው በጣም ኢምፖርታንቱ ነገር ከሬጅ ወይም ድፍረት ነው። ወንድ ልጅ በህይወት ውስጥ ብዙ ፈተና፣ መከራ፣ ችግር ሊገጥመው ይችላል። መከራ፣ ችግር ብቻ ሳይሆን ብዙ ማታውቁት አንሰርቴን የሆናችሁበት አጋጣሚዎች ሊኖሩ ይችላሉ። በቃ አንዴ ወንድ ከሆናችሁበት ጊዜ ጀምሮ ፌስ የምታደርጓቸው ነገሮች በሙሉ ሁሌም ስትራግል ናቸው። አትሊስት ስትራግል ባይሆኑ እንኳ ራሳችሁን ኢምፕሩቭ ለማድረግ የምትጥሩ ሰዎች ስለሆናችሁ ሁሌም የተሻለ ነገር ላይ ለመድረስ የሆነ ነገር መሻገር ማለፍ ይኖርባችኋል። ስለዚህ እሱን የምታልፉበት ከሬጁ፣ ጥንካሬው፣ ድፍረቱ ሊኖራችሁ ይገባል። ድፍረት የሌላቸው ሰዎች ብዙ ጊዜ መውጫ የላቸውም። አሁን በእኛ ሀገር የሚባል አባባል አለ አይደለ? ደፋርና ጭስ መውጫ ያጣም ይባላል። ስለዚህ መውጫ እንኳን በሌለበት ቦታ ላይ መውጣት የምትፈልግ ከሆነ ደፋር መሆን መቻል አለብህ። ፔን ሊኖር ይችላል፣ መከራ፣ ስቃይ፣ እንግልት ሊኖር ይችላል። እነዛ ነገሮች ውስጥ ህመሙን ታሞ በዛ ውስጥ ማለፍ መቻል ነው ወንድን ወንድ ከሚያስብሉት ጠንካራ ነገሮች ውስጥ አንዱ። ኔልሰን ማንዴላም ስለዚህ ምን ይላል? ጠንካራ ወንዶች የሚባሉት ወይም ጎበዝ ወንዶች የሚባሉት ፔንን አቮይድ የሚያደርጉ ወይም ከህመም፣ ከመከራ፣ ከስቃይ የሚሸሹ ሳይሆን በዛ መከራ ውስጥ ማለፍ የሚችሉ ወንዶች ናቸው ይላል። ስለዚህ ወንድ ልጅ በዋናነት እንደ ወንድ ሊኖረው ከሚገቡት ካራክተሮች ወይም አንተ ውስጥ መኖር ካለባቸው ተብሎ ከሚጠሩት ካራክተሮች ውስጥ አንዱ ድፍረት መሆን አለበት። ሁለተኛ ጥበብ ነው። ወንድ ልጅ ግዴታ እውቀት፣ ጥበብ ሊኖረው ይገባል። ማለት አስተዋይ መሆን መቻል አለበት። ሁሌ በህይወቱ ውስጥ የሚገጥሙ ነገሮች የሚቀያየሩ ወይም ደግሞ ተመሳሳይ ያልሆኑ ነገሮች ናቸውና ተመሳሳይ ባለመሆናቸው ምክንያት በየዕለቱ አዳዲስ ነገሮች ማድረግ ስለሚኖርብህ በየዕለቱ ራሱን አፕዴት ማድረግ መቻል አለብህ። ለዚህ ወንድ ልጅ አንባቢ መሆን አለበት። በተቻለ አቅም ራስን አፕዴት ማድረግ አለብህ፣ ማወቅ አለብህ፣ ማንበብ አለብህ። በየዕለቱ ትናንት ከነበርክበት ማንነት አንድ ስቴፕ መሻገር አለብህ። ስለ አካባቢህ ማወቅ አለብህ። ስለምትማረው ትምህርት በደንብ አንደርስታንድ ማድረግ መቻል አለብህ። ስለምትሰራው ስራ ከሌሎች የተሻለ አንደርስታንዲንግ ሊኖር ይገባል። ያኔ ነው ዘ ሃየር ማን ወይም ከሌሎቹ ወንዶች የተሻለ ወንድ ልትባል የምትችለው። ከዚህ ሁሉ በላይ ደግሞ ከፍ የሚያደርግህ እውቀት ይሄ ሰልፍ ኖሌጅ የሚባለው ወይም ራስን ማወቅ የሚባለው ነው። ራሱን በትክክል አንደርስታንድ ያላደረገ ወንድ ሌሎችን መሸከም፣ ሌሎችን ማሻገር፣ ኃላፊነት መውሰድ እና በሌሎች ህይወት ውስጥ ኢምፖርታንት ሆኖ መገኘት አይችልም። ስለዚህ አንድ ነገር ማድረግ የምትፈልግ ከሆነ ወይም ከሰዎች የተሻለ ከወንዶች የተሻለ ሆነ መገኘት የምትፈልግ ከሆነ እንደ ወንድ ግዴታ የሚያስፈልግ ነገር እውቀት ነው። ግን ከነዚህ ሁሉ እውቀቶች በላይ ደግሞ የተሻለው ጥሩ የሚባለው እውቀት ራስን ማወቅ ነው። ራስን ማወቅ ሲምፕሊ ከምን ይጀምራል? ማን እንደሆንክ ያለህበትን ሁኔታ ክሪቲካል ሆኖ ያለ ርህራሄ። በጣም ሰዎች ኮምፕሌን በማድረግ ለራሳችን ርህራሄ በማድረግ ሪዝን በመስጠት ለምሳሌ እንደዚህ እኮ የሆንኩት እንዲህ ስለሆነ ነው፣ እንደዚህ አይነት ስራ ያላገኘሁት እንደዚህ ስለሆንኩ ነው የሚል ለራሳችን በጣም ርህራሄ እናደርጋለን። ይሄ ወንዶች ጋር አስማች አስፖስብል ብዙ መኖር የለበትም። ማለት ሰው ስለሆንክ ትንሽ ለራስ መራራት አለብህ። ነገር ግን ራስን ኢምፕሩቭ ማድረግ የምትፈልግ ከሆነ ራስህን ወቅ። ራስህን ስታግን ያለ ርህራሄ ራስህን ቅጣው። ማለት እዚህ ላለህበት አሁን ላለህበት ደረጃ አሁን ለተገኘህበት ውድቀት ተጠያቂው አንተ ብቻ ነህ። ይህንን ማን ነው ኢምፕሩቭ ማድረግ የሚችለው? ራስህ ብቻ ነህ። ስለዚህ ጊዜ ወስደህ ኃላፊነት ወስደህ ራስህን ለማወቅ ሞክር። ከዛ ራስህን ኢምፕሩቭ አድርግ። አንድ ስቴፕ ቀድመህ ለመገኘት ሞክር። ከሁሉም እውቀት በላይ የተሻለው እውቀት ራስን ማወቅ ነው ይላል አርስቶትል። ስለዚህ ሁለተኛው ወንድ ልጅ ወንድ ለመሆን ወይም ደግሞ የተሻለ ዘ ኦቨርሜንች የሚለው ኒቼ ማለት ነው የተሻለ ወንድ ሆኖ ለመገኘት ከሚያስፈልገው ነገሮች ውስጥ ሁለተኛው ራስን ማወቅ ነው። ሶስተኛ ዲሲፕሊን ነው። ዲሲፕሊን ማለት ብዙ ጊዜ አቢዩዝ የሚደረግ ቃል ስለሆነ ክሊርሊ በደንብ አንደርስታንድ እንድታደርጉት አድርጌ አብራራላችኋለሁ። ዲሲፕሊን ማለት የሆነን ስራ ደጋግሞ መስራት ማለት አይደለም። ዲሲፕሊን ማለት የሆነ የማትወደው ቦታ ስታክ ማድረግ አይደለም። ይሄ ዲሲፕሊን አይደለም። ዲሲፕሊን የሚባለው አንድ ክሊር የሆነ ማሳካት የምትፈልገው ግብ ኖሮ ህይወትህ እንዲደርስ የምትፈልግበት የሆነ መዳረሻ ኖሮ ከዚህ አሁን ካለህበት ውድቀትም ይሁን የተሳካም ኑሮ ይሁን ስራ ከሌለህ ስራ አለመኖርም ሊሆን ይችላል። እየተራብክም ከሆነ መራብ ሊሆን ይችላል። ከዚህ ካለህበት ውድቀት እዚህኛው ስራ ማግኘት እስከሚባለው ደረጃ ወይም የህይወት ዘመን ግብህን እስከ ማሳካት ድረስ የምትደርስበትን መንገዶች የምትጓዝበት ድልድይ ነው ዲሲፕሊን ማለት። ምን ማለት ነው? ከዚህ አሁን ካለህበት ስቴፕ ተነስተህ የምታሳካውን ግብ እስክታሳካ ድረስ ፕሮባብሊ በቀን 24 ሰዓት መስራት ሊኖርብህ ይችላል። ምናልባት ወይ 4 ሰዓት ልተኛ ትችላለህ። ስለዚህ 20 ሰዓቱን ትሰራለህ ማለት ነው። ከዛ ለ3 ዓመት ወይ ለ4 ዓመት ሳታቋርጥ ምንም አይነት ነገር ሳታገኝ ልትሰራ ትችላለህ በዚህ ጉዳይ ላይ። ከዛ በዚህ ጉዳይ ላይ 4-5 ዓመት ሰርተህ እንኳ ከአንተ የተሻሉ ሰዎች ስላሉ ስለዚህ እነሱ ጋር ደግሞ እንደገና ገብተህ ራስን ኢምፕሩቭ ለማድረግ እየጣርክ ሊሆን ይችላል። ጊዜያዊ ደስታዎችህን በሙሉ እየገደልክ ነው ማለት ነው። ልትዝናና ልትደሰት የምትችልበትን አጋጣሚዎች በሙሉ እያጠፋህ ነው ማለት ነው። ወይም እዚህ ጋር ከመድረስ ሌሎች አቋራጭ በሾርትከት ህይወትህን ልታስተካከለው ልታሳምርበት ብዬ እችላለሁ ብለህ የምታስባቸውን እድሎች በሙሉ ትተህ ከዚህኛው ተነስተህ እዚህኛው እስክትደርስ ድረስ ቀጥ ያለ ያልተዛባ ሁሌም ያልተቋረጠ
ያላቋረጠ ስራ የምትሰራበት መንገድ እሱ ዲሲፕሊን ይባላል። ይህንን ለማድረግ ፈቃደኛ ያልሆነ ወንድ ወይም ለስሜቶቹ የሚገዛ ወንድ ወይም እነዚህ መከፈል ያለባቸውን ሳክሪፋይሶች ለመክፈል ፈቃደኛ ያልሆነ ወንድ መድረስ የሚፈልግበት ቦታ ላይ መድረስ አይችልም። ስለዚህ ስትደርስ የምታገኘውን ደስታ አስበ ሳይሆን ይህንን ስኬትህን ወይም ማሳካት የምትፈልገውን ነገር ማሳካትህ ሳይሆን ድል የሚባለው ይህንን ለማሳካት በምትሄዳቸው መንገዶች ውስጥ የምትማራቸው ባህሪያት እነሱን ነው ዲሲፕሊን የምንላቸው። ለምሳሌ ሚሊዮነር ሆንክ በቀላሉ በድልም ይሁን በሆነ ነገር ብታጣው ተመልሰ ሚሊዮነር መሆን ትችላለህ ወይ? ያ ነው ዲሲፕሊን የሚባለው። ጎበዝ የሆነ ፕሮፌሽን ላይ ጎበዝ ፕሮፌሽናል ሆንክ እንበል። እሱን ነገር ኮምፕሊትሊ ብታጣው፣ ጥሩ ስራ አግኝተህ ከነበረ እሱን ኮምፕሊትሊ ብታጣው ያንን ህይወት መልሰ ሪጌይን ማድረግ ትችላለህ ወይ የሚለው ነው ዲሲፕሊንድ ነህ ወይ የሚለውን ዲፋይን የሚያደርገው። መልሰ ሪጌይን ማድረግ የማትችል ከሆነ አሁን ያሳካኸው ህይወት በድንገት የተሳካ ነው፣ በስራ ወይ በዲሲፕሊን ያመጣኸው አይደለም ማለት ነው። መልሰ ማሳካት የምትችለው ከሆነ ግን ያንን ያሳካህበትን መንገድ ስለምታውቀውና እነዛን የሄድክባቸው መንገዶች ውስጥ ደግሞ የሰራሃቸው ማንነቶች ስላሉ በዛ ማንነትህና በሄድክባቸው መንገዶች ተጠቅመህ ትናንትና ከመውደቅ በፊት የደረስክበት ቦታ ላይ በቀላሉ መድረስ ትችላለህ። ቀላል ኤግዛምፕል ልስጣችሁና ይሄንን ቪዲዮን ጨርስ። ቢል ጌትስ አንድ ጊዜ ኢንተርቪው ሲደረግ በዓለም ላይ ያላቸው ሀብታሞች በሙሉ ያለው ገንዘብ ተሰብስቦ ለሁሉም ሰው እኩል ቢካፈልና ከዛ በኋላ ሁላችሁም እንደሌላው ሰው እንደተራው ሰው ብር ቢደርሳችሁ ምንድነው የምታደርጉት ተብሎ ተጠይቆ ነበር እና በአንድ ወር ውስጥ ፕሮባብሊ መልሰን እናገኘዋል። በአጭር ጊዜ ውስጥ እንመልሰውና እኔ መልሼ ቢሊዮነር መሆን ይመስለኛል አለ። ምክንያቱም ምንድነው ሲባል እኔ ብሩ አይደለም አሁን እጄ ላይ ያለው ብሩን ያመጣሁበትን መንገድ አውቀዋለሁ። ስለዚህ ኮንሱመር አይደለም ቢል ጌትስ። ኮንሱመር የሆነ ሰው ግን ብሩን ሲያገኝ ኢሚዲየትሊ ዕቃ ለመግዛት የሆነ ነገር ለማድረግ ምናምን ነው የሚሄደው። እነዚህ ሰዎች ግን ብሩን ያመጡበትን መንገድ ስለሚያውቁ ኢሚዲየትሊ የያዟትን ብር ይዘው ብሩን ወዳመጡበት መንገድ ነው የሚሄዱት። ስለዚህ ዲሲፕሊን ይኑርህ ማለት በሌላ ቋንቋ መድረስ የምትፈልግበት ቦታ ላይ ለመድረስ የሚያስፈልጉትን እርምጃዎች አሁኑኑ ተማር። መቆም የማትችል ከሆነ እንደምንም ወንበር ያዝና ቁም። መራመድ የማትችል ከሆነ አንድ ሁለት ስቴፕ እያልክ ለመራመድ ሞክር። አልቲሜትሊ በእርምጃ የ5 ቀን መንገድ መሄድ ሊሆን ይችላል ግብህ፣ ወይ በ10 ሰከንድ የዩዜን ቦልትን ውጤት ማስቆጠር ሊሆን ይችላል ግብህ። እዛ ላይ ግን ከመድረስ በፊት 10 ሰከንድ ውስጥ በ2 ትንፋሽ ወይ በ3 ትንፋሽ የመሮጥ ብቃትን መጀመሪያ ልትማር ይገባል። እሱን ለማድረግ ግን ቅድም የጠቀስኳቸው ሁለቱ ነገሮች በጣም ኢምፖርታንት ናቸው። አንደኛ ፔን አለው ዲሲፕሊን፣ እሱም ፔን ህመም መቋቋም መቻል አለብህ። ሁለተኛ ራስህን ማወቅ አለብህ። ዝም ብለህ በኢጎ ተወጥረህ እዚህ ጋር ደርሳለሁ ብለህ የምትጋጋጥ ከሆነ በህይወት ዘመንህ ህልመኛ ትሆናለህ። ብዙ ነገር ማሳካት የምትፈልግ ድሪመር መሆን ትችላለህ፣ ግን ከሪያሊቲው ጋር ስለተፋታ ማሳካት አትችልም። ስለዚህ ከእውነታው ጋር የታረቀ ሰው ለመሆን ሁለተኛውን ራስን ማወቅ የሚባለውን ነገር ማሳካት መቻል አለብህ። ራስህን ስታቅ ከየት ተነስቼ የቱ ጋር ማድረስ እችላለሁ ራሴ የሚለውን አንደርስታንድ ታደርጋለህ። እነዚህን ሁለቱን ነገሮች አኳየር ያደረግክ ቀን ዲሲፕሊንህን ለመፍጠር ወይም እዚህ የምትፈልግበት ቦታ ላይ ለመድረስ የሚያስፈልገውን ዲሲፕሊን ለማምጣት የሚያስፈልገው ማቴሪያል በሙሉ ይኖርሃል ማለት ነው። ስለዚህ ወንድ ልጅ 3 ነገሮች ሊኖሩት ይገባል። አንደኛ ከሬጅ ወይም ድፍረት ሊኖረው ይገባል። ደፋር ያልሆነ ወንድ እዚህ ዓለም ላይ ሰርቫይቭ ማድረግ የሚችል አይመስለኝም። ሁለተኛ ራሱን ማወቅ መቻል አለበት። ራሱን ያላወቀ ወንድ ለሌሎች ጫንቃ፣ ለሌሎች ተሸካሚ፣ ሌሎችን የሚያሳልፍ መሆን ይችላል ብዬ አላምንም። ሶስተኛ ዲሲፕሊንድ መሆን አለበት ወንድ ልጅ። ዲሲፕሊንድ ያልሆነ ወንድ ካሰበበት መድረስ አይችልም። ህልም እያለመ ድሪመር ሆኖ የሚኖር ዝም ብሎ የቤተ ሙከራ አይጥ ነው የሚሆነው ብዬ ነው ማስበው። ስለዚህ ትልቅ ወንድ፣ ስኬታማ ወንድ፣ አንድ ስቴፕ ከሌሎች ከፍ ያለ ወንድ መሆን ከፈለጋችሁ እነዚህ 3ቱን ነገሮች አሳኩ።